ቴዎድሮስ ካሳሁን ሐምሌ 7 ቀን 1968 ዓመተ ምህረት በአዲስ አበባ ተወለደ። የ12ኛ ክፍል ትምህርቱን እንዳጠናቀቀ ሰፊ ጊዜ ስለነበረው ከመቼውም በተለየ ሁኔታ በእግር በፈረስ ስለ ሙዚቃ መጋለብና መሮጥ የጀመረው በዚያን ጊዜ ነበር። በ1991 ዓመተ ምህረት አካባቢ ከያሬድ ሙዚቃ ትምህርት ቤት ተመርቀው የወጡ ባለሙያዎች ላስታስ የተባለ የሙዚቃ ባንድ አቋቁመው ነበር። በወቅቱ ቴዲ ራሱን ባንድ እንዲኖረው ይፈልግ ስለነበር ከሙያ ጓደኞቹ ጋር በመሆን ጥሩ የሙዚቃ መሳሪያዎችን በመግዛት ከላስታስ ባንድ ጋር አብሮ ለመስራት ያላቸውን ፍላጎት ገለጹ። የባንዱ አባላትን በደስታ ተቀበሏቸው። ብዙም ሳይቆዩ የባንዱ ስም ከላስታስ ወደ አፍሮ ድምጽ ቀየሩት። ቴዲ ባንዱን በበላይነት በመቆጣጠርና በመምራት ትልቅ ድርሻና ኃላፊነት ነበረው። የመሳሪያ ተጫዋቾቹ እንደሚሉት ቴዎድሮስ ካሳሁን፣ ሸዋን ዳኛ ይሉና ግሩም መዝሙር የአፍሮ ሳውንድ ባለቤቶች ተብለው የሚጠቀሱ ቢሆኑ ቴዲ ግን እንደ አንድ ባለቤት ብቻ ሳይሆን እንደ ቅርብ ጓደኛቸው ያዩት ነበር። እንግዲህ በዚሁ ጊዜ ነበር ቴዎድሮስ ካሳሁን የሚለው ስሙ በቴዲ አፍሮ ተተክቶ ዋና መጠሪያ ስሙ ለመሆን ይበቃው። ቴዲ ለጃማይካዊ የሬጌ ኮከብ ቦብ ማርሊ የዘፈነለት የሬጌ ሙዚቃው በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይም ደግሞ ለኦሎምፒክ ጀግኖቹ ለኃይሌ ገብረስላሴና ለቀነኒሳ በቀለ በኦሎምፒክ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞቹ ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ያደረገው ግን ያስተሰርያል የተባለው አልበም ነው። በዚህ አልበሙ ስለ ፍቅር፣ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስታትና ስለ ተቃዋሚዎች በፍቅር ለሀገር እድገት መስራት ጽፏል። የቴዲ አፍሮ የአልበም ዝርዝሮች እነኚህን ይመስላሉ። አቦጊዳ አልበም፣ ያስተሰርያል አልበም፣ ጥቁር ሰው አልበም፣ ኢትዮጵያ አልበም። በተጨማሪም ከ8 ዓመት ያላነሰ ጊዜ ወስዶ የሰራውንና በውስጡ 18 አመራማሪ የሆኑ ዘፈኖችን የያዘው ኢቶሪካ የሙዚቃ አልበም ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ በ8 ሰዓት በናፍቆት በበዛ ጉጉት ስለጠበቀው ህዝብ ለቀቀ። ይህ አልበም አስደናቂና አስደማሚ የህዝብ አቀባበል ያገኘ ሲሆን ከፍተኛ የህዝብ ማዕበል ሀገራዊ ፍቅርን ያሳየበትና በዓለም አቀፍ መድረክ በጣም የበዛ አድናቆትን ያስገኛል። ቴዲ አፍሮ በህይወት ጉዞ ውስጥ ትልቅ ፈተና ገጥሞን ነበር። በመኪና አደጋ ሰው ገሎ በማምለጥ ወንጀል ተከሶ የነበረ ሲሆን በፍርድ ቤት ውሳኔ መሰረት 6 ዓመትና 18,000 ብር እንዲከፍል ተወስኖበት ነበር። በዚህ መሰረት በእስር ቤት ውስጥ ለ1 ዓመት ያክል ቆይቷል። ከዚያም በተለያዩ ምክንያቶች ይቅርታን ጨምሮ ከእስር እንዲፈታ ተወስኖለታል። ይሁን እንጂ የፍርድ ሁኔታ ብዙውን ህዝብ አላሳመነም ነበር። ህዝቡ በተለያዩ አጋጣሚዎች የቴዲ መፈታት አስመልክቶ ጩኸቱን አሰምቷል። የፍርድ ሂደቱ ግልጽ ባለመሆኑ ነገሩ ከወንጀል ክስነት ይልቅ የፖለቲካ ትርጉም የያዘ ነበር በሚልና በሌሎች ምክንያቶች ተቃውሞ ከህዝቡ ተሰምቷል። እንዲሁም የህዝቡ ተቃውሞ ሲገጭ አይቻለሁ ብሎ የመሰከረው ይርዳው ጤናው ነው እስከ ማለት የደረሰ ነበር። ቴዲ አፍሮ ከእስር ከተፈታ በኋላ በተለያዩ ቦታዎች ኮንሰርቶችንና ትዕይንቶችን አቅርቧል። በቀጣይም ሊያቀርብባቸው ያሰባቸው ኮንሰርቶች እንዳሉ ይታወቃል። ቴዲ አፍሮ ከድምፃዊነትም ባለፈ በስልና ጠንካራ የሆኑ የራሱን የግጥምና ዜማዎችን የሚደርስ እንዲሁም ለተለያዩ ድምፃውያንም የግጥምና ዜማ ድርሰቶችን ያበረከተ ድንቅ ባለሙያ ነው። እኚህንና የመሳሰሉ ታሪኮችን በቀላሉ እንዲደርሱ ሰብስክራይብ ያድርጉ። ቻው።